ያው እንግዲህ እነዚህ ሰዎች ተሰብስበው ማለት ነው የሆነ የሚያሰራቸው ሰው አለና ጫካ ውስጥ እንጨት የሚቆርጡ የሚፈልጡ ምናምን በቃ ግር የምል ስራ ነው እየሰሩ ያሉት። ኦኬ ድሮ ባቢሎን ጊዜ የሚሰራ ስራ ነው የሚመስለኝ። ሶ እንደዛ ነው በቃ የሚመስለኝ። ከመሀሉ ከየት ወጣ ሳይባል የሆነ ልጅ እኔ በቃ በየትኛው አቅጣጫ ላይ እንደተመታ አላውቅም፣ ደም በደም ሆኖ ይሮጣል። በየትኛው አቅጣጫ ላይ እንደተመታ አላውቅም፣ ደም በደም ሆኖ ይሮጣል። ምንድን ነው ያልገባኝም። የቱ ጋር ነው የተመታው? ወይ እናንተ ለምን እስከ መጨረሻው የምታባረሩት? እሱን ህይወቱን ለማዳን ነው የሚሮጠው። እናንተስ ምን ልታረጉት ነው? የስ አሁን ፋሚሊ ጋር ደርሳል። ሮጦ አባቴ ወደሱ ይመጣል። እንደው ልጆቹ የሚሮጡት ለምንድን ነው የሚሮጡት? ይሄ የተመታ ልጅ አይቶ ተበርቶ እኮ ነው ህይወቱን ለማትረፍ ወደ እናንተ የሚሮጠው። ለምንድን ነው እናንተ የሚሮጡት ደግሞ የሚሸሹት? ምን አይነት ጨካኞች ናችሁ? ምን አይነት ጨካኝ እርኩስ የተረገማችሁ ናችሁ እናንተ። ጭራሽ ከገደላችሁ በኋላ ቅድም የሆነ ክሊፕ ላይ አንገቱን ቆርጣችሁ ወሰዳችሁ ከሆነ ሰው። አሁን ደግሞ ከዚህኛው ልጅ ጆሮሽ ምን ልታረጉት ነው? ጆሮውን ቆርጣችሁ የምትወስዱት ቀቅላችሁ የምትበሉ ምን ልታረጉት ነው? ሲያሳዝን። ቀን እንደዚህ ያለው ፊልም ሪአክት ለማድረግ ምንም አይነት ሞራል የለኝም። ሞራል የሚባል ነገር የለም። በቃ ወፍ ወይሳይ ጆሮውን ቆርጣ አለ ይከብዳል። እኔ እንደዚህ ያለ ፊልም ሪአክት ለማድረግ ሰውዬው ያሳዝናል። በእውነት ፋዘር ያሳዝናል። ጆሮ ከተቆረጠ በኋላ በጣም ልቡ አዝኖታል። ይከብዳል። እንግዲህ ይሄ ፊልም ከወደዳችሁ ላይክ ኮሜንት አድርጉና ቀጣይ ፓርት ወይ ኔክስት ፓርት እያላችሁ ኮሜንት ጻፉ። በዛ ኮሜንት አይቼ ኔክስት ፓርት ሰራላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም